ወደ ዳማፍ አካዳሚ እንኳን በደህና መጡ። ሰላም እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንኳን ወደዚህ ቪዲዮ በሰላም መጣችሁ። በዚህ ቪዲዮ ስለ ፕሮጀክታይል ሞሽን ማክሲመም ሃይት የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። A projectile is launched at 30 degree with a speed 20 meter per second. Find maximum height. በዚህ ላይ የምንፈልገው አንድ ፕሮጀክታይል በ30 ዲግሪ ላይ ላውንችድ ቢደረግ ስፒዱ ደግሞ 20 ሜትር ፐር ሰከንድ ከሆነ የሱ ማክሲመም ሃይት ስንት ነው የሚሆነን? ይህንን ለመስራት the maximum height ፎርሙላ እንጠቀማለን። ከፕሮጀክታይል ሞሽን ይህንን ታገኛላችሁ። maximum height equal to initial speed square or initial velocity square ሲባዛ sin square theta over 2g ነው የሚሆነን። 2g ያልኩት ምንድነው? ግራቪቲ ነው። አሁን የተሰጠን ቫልዩ ኢኒሻል ተሰጥቶናል 20 ሜትር ፐር ሰከንድ ነው። እሱን ስኩዌር እናደርገዋለን። 20 ስኩዌር ስናደርገው 400 ነው የሚመጣልን። 400 ሲባዛ ሳይን 30 ዲግሪ ስንት ነው? 0.5 ወይም 1/2 ስኩዌር እናደርገዋለን። ኦቨር 2 ሲባዛ ጂያችን ምንድነው? ግራቪቲ ነው። ግራቪቲ ከማን ጋር እኩል ነው? ከ10 ሜትር ፐር ሰከንድ ስኩዌር ጋር እኩል ነው። ስለዚህ ይህንን 10 እንጠቀም። 10 ሲባዛ በ2 ስንት ነው የሚሆነን? አሁን 1/2 ስኩዌር ስናደርገው 1/4 ይሆናል። 1/4 ሲባዛ 400 ስናደርገው ደግሞ 100 ይመጣናል። 100 ኦቨር 2 ሲባዛ በ10 ስናደርገው ደግሞ 20 ነው የሚሆነን። ይህ 0 በዚህ ተጣፍቶ 10 ሲካፈል ለ2 5 ብቻ ይሆነናል። 5 ሜትር ነው የሚሆነን። ይህ 5 ሜትር ደግሞ በቹዝ ኤ ላይ አለ። ስለዚህ መልሳችንም ኤ ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁ እንዳትረሱ። መልካም ዳማፍ አካዳሚ